ረፍትና መዳን ከሌላ ስፍራ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ እዚህ ታላቅ ካቴድራል አስተዳዳሪ አባታችን መላከ ገነት ቀሲስ መልካሙ፣ የተከበራቸው አየተ እግዚአብሔር ካህናት፣ ላይካነ ምስጢር ስዩማነ እግዚአብሔር ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ እህት ወንድሞች፣ እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። ሳይገባን ከዘመን ዘመን አሻግሮ በኃጢአትና በበደል ባለፈው ዘመናችን ላይ ችግር ንስሐ የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን የእርሱ ፈቃዱ ይሁንልን። ረፍትና መዳን ከሌላ ስፍራ ይሆናል። መጽሐፈ አስቴር ምዕራፍ 4 ቁጥር 14 የምስጢር ባለቤት አምላካችን እግዚአብሔር ለእኔ የምናገርበትን ተናጋሪ አንደበት ለእናንተ የምትሰሙበትን እዝነ ልቦና እንዲያድለን መልካም ፈቃዱ ይሁንልን። ዛሬ በዚህ ጊዜ ለሁላችንም እረፍትና መዳን ያስፈልገናልና የእግዚአብሔርን ድምፅ በእርጋታ ሆነን እናድምጥ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋትን ያርፋል ተብሎ ተጽፏልና። ከመከራ ስጋት የሚያሳርፍ መዳንን የሚሰጥ የእግዚአብሔር ቃል ላዘኑት መጽናናትን የሚሰጥ ለተቸገሩት የሚደርስ ለወደቁት ወድቀው ለመነሳታቸው ምክንያት የሆናቸው ዘንድ የእግዚአብሔር ቃል ዋጋ አለውና ሁላችንም በእርጋታ ሆነን በአጽንኦት የእግዚአብሔርን ድምፅ እንስማ። የሚያስተምር እግዚአብሔር ነው። ምንም እንኳን ኃጢአተኞች ብንሆንም እንኳን እምት ብንሆንም እንኳን እንደሱ ቸርነት ቅዱሳን አባቶቻችን እነ ዮሐንስ አፈወርቅ የተባሉበት አደባባይ ላይ ብንቆም እንኳን እግዚአብሔር ትላንትና በቸርነቱ ይሰራ እንደነበር ሁሉ ዛሬም ቸርነቱ በትውልዱ ላይ ያለና እግዚአብሔር ቃል ማለት ሰላም አጥተን ፍቅር ገዛ ጠፍቶ አንድነትና ፍቅር ሰላምና ፍትህ ከምድራችን ጎሎ አንዳችን ከአንዳችን የሰሜን ከደቡብ የምስራቅ ከምዕራብ ሄዶ እንዳይሰራ ሰርቶ እንዳይኖር ዳስ ጠልሶ ጎጆ ሰርቶ ትዳር መስርቶ ወንዶና ከብዶ እንዳይኖር ሕዝባችን በዘር በጎሳ አጥር ራሱን አጥሮ የሚኖርበት ዘመን ላይ ያለን ቃየል ወንድሙ አቤልን በድንጋይ ወግሮ ለመግደል ከአፋፍ ላይ ቆሞ አድብቶ እየቆመበት ያለበት ዘመን ላይ ነው ያለነው። ለሁላችንም ረፍትና መዳን ያስፈልገናልና የእግዚአብሔርን ድምፅ እንስማ። በመጽሐፈ አስቴር በምዕራፍ 1 ቁጥር 1 ላይ ባለው ታሪክ መነሻ መሰረት በአርጤክስስ ዘመነ መንግስት አርጤክስ የተባለ ንጉሥ በነገሰበት በዚያ ወራት ከህንድ እስከ ኢትዮጵያ ድረስ 127 ግዛቶችን ያስተዳድር ነበር። በ127 ሀገሮች ላይ እንደ ገል ጠጥቶ እንደ ሰም አቅልጦ ንግስናውን ባጸናበት በዚህ ዘመን አርጤክስ የተባለው ይህ ንጉሥ የንግስና ዘመኑን ለማክበር 3ኛ ዓመቱን ለመደገስ ባሰበ ሰዓት ላይ ለባለሟሎቹና ለወዳጆቹ ታላቅ ድግስን
አዘጋጅ። በሰባቱ የፋርስና የሜዶን ከተሞች መካከል የነበሩትን ታላላቅ ነገሥታትንና መሳፍንቶችን ታላላቅ መኳንንቶችን በዚህ ግብዣ ላይ እንዲታደሙ ጥሪ አቅርበውላቸው ነበር። ከግብዣው አስቀድሞ በ127 ሀገሮች ላይ ያለውን ንግሥናውና ክብሩ መንግሥቱንና የግርማዊነቱን ክብር ያሳያቸው ዘንድ 180 ቀን ያህል ይዟቸው ዞረ። ከ180 ቀን የጉብኝት ጊዜ በኋላ እጅግ ያለ ድግስ በቤተ መንግሥት ውስጥ ለነዚያ ሁሉ ታላላቅ ሹማምንቶችና መኳንንቶች ለ7 ቀን ያህል እጅግ የተትረፈረፈለት ስለሆነ በለጋስነቱ አንዳች ሲያላጣ ሁሉ በእጁ ሁሉ በደጁ የነበረ ባለጠጋና ኃያል ሰው ስለነበረ እንደ ለጋስነቱ መጠን የደገሰው ድግስ በራሱ እንዲህ የማይባልለት ስፍር ቁጥር የሌለው ትልቅ ግብዣን አዘጋጅቶ እነዚህ ታላላቅ መሳፍንቶችን ታላላቅ መኳንንቶችንና ሽማግሌዎችን አዛውንቶችን ለግብዣው ጠራ። እርሱ በቤተ መንግሥቱ ያንን ግብዣ ለዘረጋ ሰዓት አስቴር የተባለች ንግሥት ባለቤቱ እርሷም በዚያ በንጉሡ በአርጤክስስ ቤተ መንግሥት ሴቶችን ወይዛዝርቶችን ደናግሎችን ሰብስባ ትመግብ ነበር። በዚህ ጊዜ በመጨረሻው የግብዣ ቀን በሰባተኛው ቀን የእራት ግብዣ ላይ ንግሥት አስቴር እጅግ መልከ መልካምና ውብ ስለነበረች በአሕዛብና በአለቆች መካከል ውበቷና ደምግባቷ እንዲታይለት 7ቱን ጃንደረቦች ወደ ንግሥቲቱ ሰደደና ወደ እርሱ የመንግሥቱን ካባ ደርበው የመንግሥቱን ዘውድ አጥልቀው በክብር በሽልማት ይዟት እንዲመጡ ንጉሥ ትእዛዝ አስተላለፈ። እነዚህ 7 ጃንደረቦች በተባሉት በታዘዙት መሠረት ወደ ንግሥቲቷ ዘንድ ሄዱ። ንግሥቲቷ ግን አሻፈረኝ እምቢ ብላ እምቢተኝነቷን አስመሰከረች። በዚህም ጊዜ ሕግና ትእዛዝን በሚያውቁ በባለሟሎቹና በአለቆቹ መካከል ከ7ቱ የፋርስና የሜዶን ከተሞች ተወጣጥተው ከመጡ ታላላቅ መሳፍንቶችና ታላላቅ ኃያላን ነገሥታት ፊት ንግሥቲቱ የንጉሡን ትእዛዝ ቸል ስላለች በእምቢተኝነት ጃንደረቦቹ ስለላከቻቸው ንጉሡ እጅግ ተናደደ። በዚህ ጊዜ የቁጣውን ታላቅነት መቋቋም ተስኖት እንግዲያውስ በትእዛዝና በሕግ መሠረት በዚች ንግሥት ላይ ምን ልወስን እንደምችል እናንተ ንገሩኝ አላቸው። ከ7ቱ የፋርስና የሜዶን ከተሞች መካከል ከመጡት አንደኛው ሙሙካን የሚባል አንዱ መስፍን ምን አለ? በንጉሡና በአዛውንቱ ፊት እንዲህ አለ። ንግሥቲቱ አስቴር አዛውንቱን ሁሉና በንጉሡ በአርጤክስስ አገር ያሉትን አሕዛብ ሁሉ በድላለች። ንጉሡ ብቻ የበደለች አይደለችም። ይህ የንግሥቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሡ ዛሬ በምሕረት ያለፋት እንደሆነ የፋርስና የሜዶን ሴቶች ነፃ ደንገጥሮችና ወይዛዝርቶች የንግሥቲቱን ምላሽ ሰምተው ነገ ከነገ ወዲያ ሽማግሌዎችንና አዛውንቶችን ይንቃሉ፣ ኃያላኑንና ነገሥታቱ ያባርራሉ። ለእነርሱ መጠጣጫ ይሆን ዘንድ ንጉሡ ብትወድስ እንጂ ንግሥት አስቴር ከእንግዲህ ወዲህ ወደ ንጉሥ እልፍኝ እንዳትገባ ወስናል። ሁሉም በሐሳቡ ተስማማ። ንጉሡም በሐሳባቸው ተስማማ። በ127 ግዛት ውስጥ በሀገሮች ቋንቋና በሕዝቦች ጽሕፈት ደብዳቤ ጽፎ በተነ። ከዛች ዕለት አንስቶ
ንግሥት አስጢን በግዞትና በመከራ ውስጥ ከሚኖሩ ቀንበር ተጭኖባቸው በስቃይና በባርነት ከሚኖሩ ሕዝቦች መካከል ተራ የሆነ አኗኗር መኖር ጀመረች። ከጊዜያት በኋላ የንጉሡ ቁጣ መብረድን የተመለከቱ ባለሟሎቹና ወዳጆቹ ተማከሩ። ንጉሣችን ቁጣው በርዷል፣ እጅግ መልከ መልካም የሆነች ድንግል ሴት እንምረጥለትና ወደ እልፍኙ እናስገባ። በዚህ ሀሳባቸው ንጉሡ እጅግ ተደሰተ። በሱ በጎ ፈቃድ አማካኝነት ለእኒህ ባለሟሎቹ ከ127 አገሮች መካከል ደናግላን እየመለመለው ያመጡለት ጀመር። በዚህ ወቅት አይሁዳዊ የሆነ የቄስ የሴማዊ የኢያኢር ልጅ የሆነ መርዶክዮስ የተባለ የብንያማዊ ሰው በዚያ ንጉሡ ከሌሎች በነበረበት ስፍራ ተጠልሎ የነበረ የባቢሎኑ ንጉሥ ናቡከደነፆር ከማረካቸው የአይሁድ ምርኮኞች መካከል አንደኛው ምርኮኛ ነበር። እናትና አባት የሌላትን በባርነትና በግዞት ውስጥ ሳለች ወላጆቿን ያጣችን ሀደሳ የተባለች አስቴርን ያሳድግ የነበረ የእግዚአብሔር ሰው ነው መርዶክዮስ። አንዳች ነገር ሳያጎልባት እንደ አባት እንደ እናት ልጅቱ የሚያስፈልጋትን ነገር ሁሉ እያደረገላት በደስታ በተድላ ሐዘኗን እንዳታስብ ስለ ወላጆቿ አስባ እንዳትጨነቅ አንዳች ሳያጎልባት በምንባር በሃይማኖት አሳድጎ ጠብቆ አቆያት። ንጉሡ ያወጣውን አዋጅ ሰምቶ መርዶክዮስ ከ127 ሀገራት መካከል ተመልምለው ከመጡ ደናግሎችና ወዳጆች መካከል ተሰልፋ ወደ ንጉሡ እልፍኝ አዳራሽ እንድትገባ አደረጋት። ንግሥት አስቴርን በመጽሐፍ ቅዱስ ላይ በታሪኳ ላይ ተጽፎ እንደምናገኘው በንጉሡ ዘንድና በሚያዩት ሕዝቦች መካከል ሞገስን ስላገኘች ከነበሩት ደንገጥሮች ከነበሩት ደናግላንና መልከ መልካም ሴቶች መካከል ንግሥት አስቴርን ስለወደዳት በንግሥት አስጢን ፈንታ አነገሳት ይላል መጽሐፍ ቅዱስ። በንግሥት አስጢን ፈንታ ምን አደረጋት? አነገሳት። እግዚአብሔር ሰዎችን ለሽልማት ለንግስና ለክብርና ለሞገስ ለመንግስት ሲያበቃ የራሱ የሆነ ምክንያት አለው አይደለም? ያለ ምክንያት ሰው በፈቃዱ ሀገር አይገዛም። ያለ ምክንያት ሰው በኃይልና በጉልበቱ ሕዝብን አይመራም። የሚመራ ሕዝብን የሚያስተዳድር አንዱን እያስገባ አንዱን እያስወጣ በጥበብና በማስተዋል ሕዝቡን የሚጠብቅ ማን ነው? እግዚአብሔር ነው። ያለ ምክንያት ከምርኮኞች መካከል ከተናቁት በባርነትና በግዞት ካሉት ሕዝቦች መካከል ለይቶ አስቴርን እግዚአብሔር ያለ ምክንያት አልመረጣትም። በንጉሥ ዘንድ ስለተወደደች በሰው ዘንድ ሞገስና ክብር ስላደላት እግዚአብሔር በአስጢን ፈንታ የመንግስቱን ዘውድ ደፍቶ በሕዝብ ፊት ንግሥት ነች እያለ የመንግስትን እኩሌታ ተካፋይ ወራሽ ነች እያለ ማወጅ ጀመረ ንጉሥ አርጤክስስ። ባለሟሎቹንና አገልጋዮቹን ስለ ንግሥት አስቴር ብሎ ግብዣን አዘጋጅቶ ቀረበ። ያቺ ንግሥት አስጢን ያሳዘነቻቸውን ያስከፋቻቸውን እነዛን የፋርስና የሜዶን ነገሥታትን ይቅርታ ይጠይቃቸው ዘንድ ታላቅ ዝግጅትን ደገሰ። ስጦታንም ለእነርሱ አበረከተላቸው። በዚህ ጊዜ ንግሥቲቱ በክብር በሽልማት ተሸልማ በንጉሡ እልፍኝ አዳራሽ ስትኖር ሳለ የንጉሡ አገልጋዮችና ባለሟሎች የነበሩት ገበታና
እነዚህ ሰዎች በንግሥት አስቴር ወዳጅ አጎቷ መርዶክዮስ ላይ በክፋት እንደተነሱ ስለምታውቅ ያኔ ለንጉሡ ነገረችው። ንጉሡም በአደባባይ ላይ ከስልጣናቸውና ከሹመታቸው ወርደው እንዲገደሉ አዘዘ። በእነርሱም ፈንታ ከነበሩት ከመኳንንቶቹና ከሽማግሌዎች በላይ ታላቅ ልቅናን ታላቅ ክብሩን ሰጥቶ ማንን ሾሞ ይላል መጽሐፍ ቅዱስ ላይ? ሐማን ሾሞ። ሐማ በግዛቱ ላይ እጅግ ይፈራ የነበረ ታላቅ ተዋጊ ጀብደኛ ሰው ነው። በጉልበቱ በኃይሉ የሚመጻት ለክብሩ የሚሳሳ ሁልጊዜ ስለ ክብሩ የሚጨነቅ ስለ ንጽሕናው ስለ ልዕልናው የሚያስብ ሕዝብ ካልተመለከተልኝ አሻፈረኝ የሚል ክፉ ሰው ነው። ሕዝቡ ሁሉ እንደ ቅጠል ረግፎ በሚሰግድለት ጊዜ ከሕዝቡ መካከል አንድ ሰው ብቻ አይሰግድለትም። ማን ይመስላችሁ? አይሁዳዊው የእግዚአብሔር ሰው መርዶክዮስ። በመርዶክዮስ ላይ በክፋት ተነሳስቶ መርዶክዮስን ሊያስገድለው የሐማ እንዲህ አለ። በንጉሡ ዘንድ ቀረበና በአርጤክስ ቃል አለ በ127 ሀገሮች በየሀገሩ ወዳሉ ሹማምንት አለቆች ወደ አሕዛብ ሁሉ ገዢዎች ለቋንቋቸው በአርጤክስስ ቃል ሐማ እንዳዘዘ ተጻፈ። በንጉሡም ቀለበት ታተመ። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ አለ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱ ዘንድ ምርኳቸውን ይዘርፉ ዘንድ ደብዳቤን በመልእክተኞቹ እጅ ወደ ሌሎች አገሮች ሁሉ ተላኩ ይላል። ዛሬ ሁላችንን የምናስተምረው ነገር ቢሆን እንዲህ ያለው ነገር በሀገራችን በምድራችን ላይ በሕዝባችን ላይ የታወጀው እንዲህ ያለው አዋጅ ነው። ሕዝብ እንዲያውቅ ሲሆን አንድ ጠላት እንኳን ቢሆን ጠላትን ለማጥቃት ራሱን የቻለ መመሪያና ደንብ አለው አይደል? ምናልባት የሕግ አዋቂዎች ልታውቁ ትችላላችሁ። ተለይ ዓለም አቀፋዊ ይሆናል እንደ አየር ሀገሮችና እንደ የአህጉራቱ የተለያየ ሕግና መመሪያ ሊሆን ይችላል። ማንም ግን ከመሬት ተነስቶ ሰው ድንበር ላይ ሄዶ የሰውን ድንበር አፍርሶ ሕዝብን ማጥፋት መደምሰስ አይቻልም። ጠላት እንኳን ቢሆን በሀገራችን ግን የምናየው እንደዚህ ያለው ነገር አይደለም። በታሪክ ተደርጎ የማይታወቅ ይደረጋልን ተብሎ የማይታሰብ ግፍና መከራ በገዛ ሕዝባችን ላይ የሞት አዋጅ ታውጆ ምንም የማያውቁ ጨቅላ ሕፃናቶች ዘንበው ያልጠገቡ ገና ከእናታቸው ጡት እንኳን ሳይጠግቡ ወርቅ እንኳን ሳያርጉ ሕፃናቶች በጥይት አንገታቸውን እየተመቱ ለሀገር ተስፋ ናቸው ለሀገር ተረካቢ ናቸው ብለን የምናስባቸው ወጣቶች እየተቀጩ ገና በለጋነት ዕድሜያቸው ቢጨብጡ የማያደርጉ ቢጥሉ ቢታገሉ የማይጥሉ አዛውንቶችና ሽማግሌዎች በአደባባይ ላይ እየተረሸኑ ይሄ ዓይን ያየው ጆሮ የሰማው እውነታ በዓይን ያልታየ በድብቅና በስውር የተፈጸመውን ግፍማ ቤትና ጊዜ ውስጥ ስንቱ አለቀ ወገኖችን። ምድራችንን አቴንዳማ እስክትሆን ድረስ በደም እየጨቀየች ቃየል በወንድሙ አቤል አድብቶ ድንጋይ ጨብጦ ባለበት ዘመን ላይ እያየን እኮ ነው፣ እየሰማን ነው።
እግዚአብሔር በአርአያውና በአምሳሉ ነገር ፈጠረ ለሰዎች እንድናስብ አይደለም ለወዳጆቻችን ለወገኖቻችን ይቅርና ለጠላቶቻችን እንኳን እንድንሞት እግዚአብሔር ያዘዘ። እንዲህ ያለውን የፍቅር አባት ነው የምናከብረው የምናመልከው። እርሱ ስለ ወዳጆቹ አይደለም ሕይወቱን የሰጠው ቤዛነት የከፈለው ስለ ጠላቶቹ ስለ ኃጢአተኞቹ የወገኑትን ሳይቀር እንኳን በችንካር የቸነከሩትን ተጎዱን በተወጉትን እንኳን ሳይቀር የሚያደርጉትን አቁምና ይቀበላቸው ያለ የፍቅር አባት ነው። እኛ ክርስቲያኖች ሆነ ትላንትና ሰብአዊነት ገዝቶ ሰብአዊነት ስሜት አስገድዶ ስለ ሶሪያ መፍረስ ስለ ሊቢያ ተንኮታኮ መውደቅ ሁላችንም ሰምተን አዝነን አልቅሰናል አይደል? ያላዘናለን። ስለዚህ የሶሪያዊ ሕፃን የዓለምን ልብ የነካ በባህር ዳር ላይ ወድቆ ሬሳው የተገኘው ሕፃን ልጅ ያንን አይቶ ያላዘነ ማን አለ? ከእኔና ከእናንተ? ለምን? ሰዎች ስለሆንን ነዋ። በሰዎች ላይ የተደረገው ግፍና በደል አይተን ያዘንን። ዛሬ ስለኛና ስለ ወገናችን ስንቶቻችን አልቅሰናል። የራሷ አሮባት የሶታ ማስላለች እንጂ ስለ ራሳችንና ስለ ወገናችን ማልቀስና ማዘን ትተን ስለ ሌላው ከንፈር እንመታለን። ወንጌል በሉቃስ ወንጌል በምዕራፍ 23 ቁጥር 29 ላይ ጌታችን ኢየሱስ ክርስቶስ ስለ እናንተና ስለ ራሳችሁና ስለ ልጆቻችሁ አልቅሱ ይላል። ትናንትና በእልልታ በወጣ ይሰቀል ይገደል ብለው ያወጁበት ሞትና ግርፋትን ያወጁበት ሴቶች ዛሬ ላይ ለምሰል ደረታቸውን እየለቁ እኔን እያሉ ማልቀስ ጀመሩ። እንዳይመስላችኋል እኔ የመጣሁት የእናንተን በደልና ኃጢአት ልታደግ እናንተን ከባርነት ቀንበር ነፃ ላወጣችሁ ለእኔ አታልቅሱ፣ ይልቁንስ ስለ እናንተና ስለ ልጆቻችሁ አልቅሷል። ምክንያቱም የክርስቶስ ደም በእናንተና በልጅ ልጆቻችሁ እንዳይተላለፍ ስለ ራሳችሁና ስለ ልጆቻችሁ አልቅሱ አለ። ዛሬ የወገኖቻችን ደም በእኛና በልጅ ልጆቻችን ተወራርሶ እንዳይሄድ ከዚህ የባሰ ግፍና እልቂት እንዳይመጣ ለራሳችን ለልጆቻችን ከምንጊዜው በላይ ልናለቅስ የሚገባበት ዘመን ላይ ያለ። ስለ አቤል ደም ማልቀስ ይሄ ፖለቲካ አይደለም። እስቲ ራሳችንን እናጥራው፣ እስቲ እናጥራው፣ አእምሯችንን ንጹህ እናድርገው። እስቲ እንደ ክርስቲያን እናስብ፣ እንደ ባለ ወንጌል አደራ እንደ ባለ አደራ እናስብ። እስቲ ይሄ ፖለቲካ አይደለም። ስለ አቤል ደም ማልቀስ ለህዝብ ተበደለ ብሎ ስለ ህዝብ መጮማ ፖለቲካ የሚያሰኝ ከሆነ ሊቀ ነቢያት ቅዱስ ሙሴም እኮ ፖለቲከኛ እንጂ የሃይማኖት ሰው አልነበረም ማለት ነው። ይሄ ስለ ህዝብ ማልቀስ መረበን ጣፈጠን ሰብአዊነትና ህሊና ነው እንጂ ያስገድደ ፖለቲካና የምርጫ ቅስቀሳ። እኛ ክርስቲያኖች የምንናገረው እንደ ክርስቲያን ነው፣ የምንመሰክረው እንደ ክርስቲያን ነው። እንደ ወንጌል ባላደራ እንደ አገልጋይ እንደ ካህን ነው መመስከር ያለብን። መርዶክዮስ በህዝቡ ላይ የታወጀውን ይህንን ነገር በሰማ ጊዜ ልብሱን ቀዶ ማቅ ለብሶ ወደ ከተማይቱ አደባባይ በታላቅ ልቅሶና ጩኸት በታላቅ መሪር ሐዘን ወጣ። በየሀገራቱ ሁሉ የነበሩት አይሁዳውያን በ127 ሀገራት ሙሉ የነበሩት አይሁዳውያን በታወጀባቸው የሞት አዋጅ መሰረት ጾምን አወጁ። የእግዚአብሔር ሕዝብ እንደዚህ ናቸው። መድኃኒት የማይጠብቁ ከሌላች ረፍትን ከማንም አይሽ ከእግዚአብሔር እንጂ ጾምን አወጁ፣ ጸለዩ። ወደ እግዚአብሔርም ደጃቸውን ዘግተው መጮህ ጀመሩ። እኔ
በወገኖቻችን ላይ በታወጀው የሞት አዋጅ መሰረት ሞታችሁ ሞታችን፣ ህመማችሁ ህመማችን ነው ብለን ብዙዎቻችን አንቀሰናል። ብዙዎቻችን አልወድ ስለወገኑ እንባ ስለወገኑ ደም የማያገኘው ሰው ማንም ሰው እስከሆነ ድረስ ሰው ያለውንማ ብዙዎች ሰዎች ክቡር ሆኖ ሳለ እንደሚጠፉ እንስሶች ተቆጠረለት። ስለ ሰው ደም የማይሳሱ ስለ ሰው ነፍስ የሚጨክኑ ግድ የማይሰጣት ብዙ እንስሶች አሉ በምድራችን። እኛ ግን ሰዎች ሲሆን የሰዎች ነፍስ ይገድላል። እንኳን እኛ አይደለም የፈጠራቸው አባታቸው እግዚአብሔርማ እንዴት አያስብላቸው? የሟቹ ሞት አልሻም ያለ አምላክ ጨቅላ ሕፃናቶች ደማቸው ሲፈስ፣ አዛውንቶች፣ አረጋውያን፣ እናቶች ይህንን አይተው የማያዝን ሕዝብ ማን አለን? አለን። እኛ ኢትዮጵያውያን ደግሞ ኢትዮጵያውያን የሌላ ሀገር ዜጋ እንኳን ብንሆን እሺ ያጠያይቃል አለማዘናችን። ኢትዮጵያዊ ሆኖ የማያዝን ከደጋጎቹ ሀገር በጥሎ የማይራራ ማን አለ? በሰው ደም ከሰከረው ሰላምና ፍቅርን ከማያውቀው ክፋትና ተንኮልን ከተሞላው ከሐማ በቀር እኮ ስለ አቤል ደም የማያዝን የማይራራ ማንም ኢትዮጵያዊ የለም። እኛ እኮ ኢትዮጵያውያን ከፍትፊቱ ምኑ ነው የሚባለው? ፊቱ ማለት ምን ባናለን እኮ ፊታችን አቀራረባችን ደግነታችን ብቻ ያጠግባል። ያ ኢትዮጵያዊ እናት የወለደች ልጇ በግፍ በጥይት ተገድሎባት ልጇን በክብር አንስታ በክብር እንድትቀርባ የምታዘዝ በልጇ ሬሳ ላይ በወታደር ጫማ እየተረገጠች በፖሊስ ዱላ አናታናቷን እንደ እባብ እየተቀጠቀጠች ካዲያ አይቶ የማያዝን ኢትዮጵያዊ አለ። ይሄ የተፈጠረው ይሄ የተከሰተው ሶሪያ አይደለም፣ ሊቢያ አይደለም። ትላንት በሶሪያና በሊቢያ እልቂት ስናዝን ስንጨነቅ ነበር። ይሄ የሆነው ግን በሀገራችን በኢትዮጵያ ላይ በደጋጎቹ ምድር ስንቶቹ ሰላምን ሽተው ፍቅርን ናፍቀው ወደ ሀገራችን ወደ ኢትዮጵያ እንዳልመጡ እንደ ተስዓቱ ቅዱሳን አይነት 9 ቅዱሳን ያሉ ታላላቅ አባቶችን ተቀብላ እንዳልተባረከች ኢትዮጵያ እንኳን አይደለም ለሕዝበ ክርስቲያኑ ለአሕዛቡ እንኳን መሸሸጊያ መጠለያ እንዳልሆነች ኢትዮጵያ ዛሬ እንደዚህ አይነት ጉድ በቀለባት ተብሎ ዓለም መሳለቂያ መነጋገሪያ እስኪያደርግበት በእውነት ይህ የሆነው ሀገራችን ኢትዮጵያ ውስጥ ትላላችሁ። ሀገራችን ኢትዮጵያ ውስጥ ትላላችሁ። እረፍትና መዳን ከሌላ ስፍራ ይሆናል። ከተማይቱ በጭንቀት በለቅሶ በዋይታ ስትናጥ፣ አስቴር ግን በምግባር ሃይማኖት አንጾ በክብር በሽልማት ለክብር ያበቃትን ሕዝቧን ረሳ። በንጉሱ በእልፍኙ በአዳራሹ ተቀምጣ የላሜ ጣዕም እየበላች የሚያማምሩ መዓዛቸው ውድ የከበሩ ሽቶዎችና ቅባቶችን እየተቀባች እየተመሸነሸች በአልጋ ላይ ተንፈላሳ ተኝታለች። ሕዝቧ ግን የተደገሰለትን የሞት አዋጅ በጭንቀት እየጠበቀ በሐዘን በለቅሶ በመከራና በዋይታ በጸሎት ተወስዶ ደጁን ዘግቶ ወደ እግዚአብሔር ያለቅሳል። አስቴር አላወቀችም እንጂ እግዚአብሔር ከምርኮኞቹ መሃል ከተናቁት ማህበረሰብ መካከል ለይቶ ለክብርና ለሽልማት ለመንግስት ሲያበቃት ለዚህ ቀን ለዚህ ለመከራና ለጭንቅ ወቅት ከሕዝቦቿ ጎን ከተበደሉትና ከተጨቆኑት ሕዝቦች መካከል እንድትቆም ነበር እግዚአብሔር ለመንግስት ያበቃት። እሷ ግን አላወቀች። መርዶክዮስ ምን ይላል? አንቺ በንጉሥ ቤት ስለሆንኩኝ ከአይሁድ ሁሉ ይልቅ እድናለሁ ብለሽ አታስቢ። በዚህ ጊዜ
ሸንግልቲ ረፍትና መዳን ላይሩ ከሌላ ስፍራ ይሆናል። አንቺና አባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? ወደ መንግሥት የመጣሽው ወደ መንግሥት የመጣሽው እንደዚህ ላለው የመከራና የጭንቅ ዘመን ከሕዝቦችሽ ጎን እንድትቆሚ እንደሆነ ማን ያውቃል? አዎ ዛሬ ትናንትና ምንም ያልነበሩ ተራ ግለሰቦች እግዚአብሔር ሸልሞ እግዚአብሔር አክብሮ በስልጣንና በንግስና ወንበር ላይ ያስቀመጣቸው በእኩልነትና በአንድነት በፍትህ ሕዝብን እንዲያስተዳድሩ እንጂ ሕዝብን እንዲገሉ፣ ሕፃናትን እንዲረሽኑ፣ በአደባባይ ላይ አዛውንቶችን ንጹሐንን ሕዝቦች እንዲያሳድዱና እንዲገሉ አይደለም። እውነት ነው። ትናንትና ምንም ያልነበሩትን የሃይማኖት አባቶች ከድቁና እስከ ምንኩስና፣ ከምንኩስና እስከ ጵጵስና፣ ከጵጵስና እስከ ብልጽግና ድረስ እግዚአብሔር ሲያበቃቸው ለዚህ ጊዜ ለመከራ ለእንደዚህ ላለው የመከራ ወቅት ከተገፉትና ከተጨቆኑት ሕዝቦች መካከል እንዲቆሙ እንደነበር አላውቅም። እግዚአብሔር ያያል ወገኖች፣ እግዚአብሔር ቀና። ምናልባት ብዙዎቻችን በሐዘን ተውጠን በፍርሃት ተንጠን ሊሆን ይችላል። ልክ እንደ አይሁዳውያን ደጃቸውን ዘግተው ከነገ ዛሬ የንጉሥ ጭፍሮች መጡብን ብለው ይገሉናል ብለው እንደሚማቅቁትና እንደሚሳቀቁት ዛሬ እኮ እንዲህ ያለው ሰቀቀንና ስጋት በሕዝባችን ላይ ነው። ስለዚህ ነገር ልናዝን ልናለቅስ ያስፈልጋል። እግዚአብሔር ዝም ሲል ዝምታው ብቻ በቂ፣ ለመልስ ዝምታው ብቻ በቂ። ይዘገይም የሚቀድመው የለም። እግዚአብሔር ለራሳችን ከራሳችን በላይ የሚያስብልን አምላክ ስለሆነ ለእናንተ የማስባትን ሀሳብ እኔ አውቃለሁ፣ ፍጻሜና ተስፋ የሆነ ዘንድ የሰላም ሀሳብ ነው እንጂ የክፉ ሀሳብ አይደለም ይላል ትንቢተ ኤርምያስ ምዕራፍ 29 ቁጥር 11። እግዚአብሔር ለእኛ የሚያስባትን ሀሳብ ያውቃል። እግዚአብሔር ማርና ወተት የምታፈልቋን የከነዓንን ምድር ላያሳየን እኮ 430 ዘመን ያህል እኮ በግብፅ ባርነት ውስጥ እኮ አይተወንም። እግዚአብሔር እኮ የኢያሪኮን ግንብ ላያፈርስና ከተማዋን ላያወርስ እኮ 7 ጊዜ የጮኻችሁ እኮ የኢያሪኮን ግንብ ዙሩት አይደል? እግዚአብሔር ይሰማል። እግዚአብሔር ደግሞ ከተጨቆኑት ጎን ነው፣ ምን ጊዜ ከተገፉት ጎን ነው እንጂ ስጋቸውን ሆዳቸውን ካደለሉት ክብራቸው በኖራቸው ሆነባቸው፣ ሆዳቸው አምላካቸው ሆነባቸው። በሙሴ ወንበር ላይ ወጥተው እንደተነሰኑ የመቃብር ድንጋዮች ለሞተው የማይራሩ እነሱ ላይ እግዚአብሔር አንድ ቀን ይመጣል። እግዚአብሔር ሲቆጣ ቸርነቱ አይደለም፣ ሲታገስ ግን ዝም ሲል እግዚአብሔር ለገና ረፍትና መዳን ከሌላ ስፍራ ይሆናል። መጽሐፈ አስቴር ምዕራፍ 4 ቁጥር 14 ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ነው። ለሀገራችን ለኢትዮጵያ ለሕዝባችን ሰላሙን፣ ፍቅሩን፣ አንድነቱን ያድልን። እናታችን ድንግል ማርያም የአስራት አገሯን ኢትዮጵያን በምሕረት በምልጃዋ ታስብልን። ወስብሐት ለእግዚአብሔር።